بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وآله وسلم. طيب باب الصبر صبر እንግዲህ ከዚህ በፊት እንዳነሳሁላችሁ ሶስት አይነት ገጽታዎች ያሉት አንደኛው አላህ Subhanahu Wa Ta'ala ዋጅብ ያደረገውን ያዘዘውን ነገር በመፈጸም ላይ መታገስ ነው። ሁለተኛው ደግሞ አላህ Subhanahu Wa Ta'ala የከለከለውን ነገር በመራቅ ላይ መታገስ ነው። ሶስተኛውና የመጨረሻው መሳኢብ ላይ አላህ Subhanahu Wa Ta'ala በሚያመጣቸው ሙሲባዎች ፈተናዎች ላይ መታገስ ነው። ከዚህ ሁሉ እንደውም የቀለለው የትኛው ነው ብለናል? ሶስተኛው ነው ሙሲባዎች ላይ መታገስ ማለት ነው። ለምን እዚህ ላይ ማንንም አማራጭ የለኝምና ብሎ ሊታገስ ይችላል ከሃዲው ራሱ ማለት ነው። ልጅ ሞተ እንግዲህ ባለቅስና ትግስት ባጣ አልመልሰውም ስለዚህ ብታገስ ይሻለኛል ብሎ ሊታገስ ይችላል። እነዛ ሁለቶቹ ላይ አማኞች እንጂ አይታገሱም። ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ እስቢሩ ወሳቢሩ ታገሱ ወሳቢሩ በትዕግስት ደግሞ ብለጧቸው ማንን ከሃዲያን እነሱም በእነሱ መንገድ ላይ ይታገሳሉና ከሃዲ በክህደቱ ላይ የሚታገስ ከሆነ ሌባ በልብነቱ ላይ የሚታገስ ከሆነ ዘላፊ በዘለፋው ላይ የሚታገስ ከሆነ አማኞች በመልካቸው ላይ በመልካም ነገራቸው ላይ ሊታገሱ ምንባብ ያውላል። يا أيها الذين آمنوا اصبروا وصابروا وقال تعالى ولنبلونكم نفتناችኋለን ይላል አላህ Subhanahu Wa Ta'ala بشيء بنجر من الخوف كفراچ አንዳንድ ነገሮችን በመፍራት ማለት ነው። والجوع برهب من እንደዚሁ ونقص من الأموال ከገንዘቦችን በማጉደል والأنفس ከነፍሶችን በማጉደል እንደዚሁ ቤተሰብ ይሞታል ልጅ ይሞታል ወላጅ ይሞታል والثمرات ፍራፍሬዎችንም በማጉደል እንደዚሁ እንፈትናችኋለን ካለ በኋላ አላህ Subhanahu Wa Ta'ala ምን አለ وبشر الصابرين ታጋሾችን አብስራቸዋል። እንደውም እዚህ ላይ ዑለማ ምን ይላሉ አላህ Subhanahu Wa Ta'ala ምንድነው ያለው بشيء من الخوف ኮነ ከፍራቻ በሆነ ያህል ነገር ማለት ከጁዕም ከረሃብም በሆነ ያህል መጠን ማለት ነው። ከሌሎችም እንደዚሁ እንጂ በአጠቃላይ በሁሉም እኮ አይደለም። እንደዚህማ ቢሆን ኖሮ ባለቀን ነበር። አላህ አዛኝ ነውና ከነዚህ ነገሮችን በተወሰነ ያህል ነው የሚፈትነን። بس وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون. እንዲህ አይነት መልካም የሆነ ነገርታ ቀጥሮለታል ለታጋሽ ማለት ነው። انما يوفى الصابرون اجرهم ግን ብዙ ጊዜ ትግስት ሲባል ሰው ምንድነው የሚመስለው? በቃ ለምሳሌ ጸብን በተመለከተ ከሰው ጋራ ምናምን ሲሰደብ ዝም ማለትን እነዚህ ነገሮች ጋር ብቻ ነው የሚያያይዘው። ዋጅብ ነገሮች ላይ መዘውተር حرام ነገሮችን መራቅ ላይ መዘውተር የመሳሰሉ ነገሮች ትግስት አይመስሉትም ሰው። انما يوفى الصابرون ታጋሾች እኮ የሚመነዱት اجرهم እንዳቸውን بغير حساب ነው ያለ حساب 10 እጥፍ 20 እጥፍ 100 እጥፍ ብለን አይደለም የሚታወቅ ነገር የለም አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። ولمن صبر وغفر ለታገሰና ምህረት ላደረገ ለበደሉት ይቅር ላለ ማለት ነው። ان ذلك لمن عزم الامور ከትልልቅ ጉዳዮች ውስጥ ነው። ነገር ግን ይቅር ማለትን በተመለከተ ዑለማ በተፍሲል ነው የሚመለከቱት። የበደለ በሙሉ ይቅር ሊባል አይገባም ሁኔታውን መመልከት አለብን ይላል። እዚያም ያሻውን እየሰራ የሰዎችን ይቅርታ የሚፈልግ ሰው ካለ ይሄ ይቅርታ ያስፈልገውም ይላል። ሊቀጣ ነው የሚገባው። ንረድዕ ያስፈልገዋል ተግሳጽ ያስፈልገዋል በደሉ አይቀጥል ዘንድ ማለት ነው። ነገር ግን ባህሪው እንደዚህ ያልሆነ ሰው ያጠፋ እንደሆነ ይቅር ማለት ነው። ነገራችን ግን ተቃራኒ ነው። በእኛ ላይ አንዳች ነገር የተነገረ እንደሆነ የተደረገ እንደሆነ ይቅርታ የሚባል ነገር የለም እኮ በጣም እኮ የሚገርም ነው። ምክንያቱም ለነፍስ መበቀል ላይ ነው ያለነው። ነፍሱን ምን ያህል እንደሚያልቅ የሰው ልጅ መመልከት ከፈለክ ይሄን ርዕስ እስኪያጤ ነው። እሱ የተበደለ እንደሆነ እሱ የተዘለመ እንደሆነ የተዘለፈ እንደሆነ ይቅር አይልም በጭራሽ መልስ ይሰጣል። ነገር ግን የአላህ Subhanahu Wa Ta'ala ሸሪዓ ላይ ወሰን በታለፈ ጊዜ በዛ ጊዜ ትግስተኛ ይሆናል። በአንዳንዶች አባባል ማለት ይሄ ተገቢ አይደለም።
ተቃራኒ ነው መሆን ያለበት የአላህ Subhanahu Wa Ta'ala ሸሪዓ ሲጣስ ተገቢውን ነገር ማድረግ አለብን በእኛ ላይ ወሰን ሲታለፍሳ አብዛኛው ቦታ ላይ አብዛኛው ሰዎች ላይ ይቅር ማለት ነው ከኛ የሚጠበቀው መተው ነው واستعينوا بالصبر والصلاة ታገዙ በምን ታገዙ بالصبر በትዕግስትና والصلاة በሶላትም ታገዙ የምንፈልገውን ነገር በማግኘት ላይ በእነዚህ ሁለት ነገሮች መታገዝ መልካም ነው ተፈላጊን ነገር ያስገኝልናል መሰረቱ ትዕግስት የሌለው ሰው በጭራሽ በኢማኑ ላይ በዲኑ ላይ ሊቆይ አይችልም እኮ ان الله مع الصابرين والله سبحانه وتعالى ከታጋሾች ጋር ነው ይሄ ማዕያ ምንድነው نعم معية خاصة አይደለም እንዴ معية عامة ብለን የምንለው ምንድነው አላህ Subhanahu Wa Ta'ala ከባሮቹ ጋር ነው በመስማት በማየት ነገራቸውን በማወቅ ማለት ነው معية خاصة ከሆነሳ አላህ Subhanahu Wa Ta'ala ይረዳቸዋል ያግዛቸዋል ከነሱ ጋር ነው ጅምዕያ የሚባለው ነገር የግድ በአካል አንድ መሆንን የሚያስፈርድ አይደለም አንዳንድ የቢድዓ ሰዎች እንደሚወግቱት ማለት ነው በአማርኛ ቋንቋም ይሄንን ነው የምንማረው ለምሳሌ አንድ ሰው ካንተ ጋር ነኝ ብለህ ብትለው የግድ በአካል ካንተ ጋር ነኝ ማለት አይደለም ችግር የደረሰበት ሰው ከሩቅ ቦታ ደውሎ ችግሩን ቢያዋይህ አብሽር ካንተ ጋር ነን ትለዋለህ በአካል ከሱ ጋር ባትሆንም ማለት ነው طيب ولنبلونكم እንፈትናችኋለን ይላል አላህ Subhanahu Wa Ta'ala አሁን حتى نعلم المجاهدين ሙጃሂዶችን እስከምናውቅ ድረስ በአላህ Subhanahu Wa Ta'ala መንገድ ላይ የሚታገሉትን እስከምናውቅ ድረስ ምንኮን ከናንተ ወሳቢሪና ታጋሾችንም እስከምናውቅ ድረስ ግን አላህ Subhanahu Wa Ta'ala እኛ ታጋሾች ተጋዳዮች በአላህ Subhanahu Wa Ta'ala መንገድ ላይ የምንታገስ መሆናችንን አያውቅም እንደ መጀመሪያ ያውቃል አይደለም እንዴ ታራዚ ላይ የተፈለገው ምንድነው ተከስቶ እስከሚያውቀው ድረስ ማለት ነው የአላህ Subhanahu Wa Ta'ala ቀዳሚ የሆነ ዕውቀት አለ ሁሉን ነገር አውቆታል አላህ Subhanahu Wa Ta'ala ሲከሰትም ያውቀዋል የትኛው ነው ምንዳና ቅጣትን የሚያስገኘው መከሰቱ ነው አይደለም እንዴ ስለዚህ እዚህ ላይ የተፈለገው ይሄ ነው ተከስቶም ያውቀዋል አላህ Subhanahu Wa Ta'ala ከመከሰቱም በፊት ያውቀዋል አላህ ተባረከ ወተዓላ ስለዚህ ተፈተናላችሁ ነው በዚህም ይታወቃል ከናንተ ውስጥ ታጋሹና ከናንተ ውስጥ የማይታገሰው ከናንተ ውስጥ በአላህ Subhanahu Wa Ta'ala የሚታገለውና የማይታገለው ይታወቃል